አሸናፊ ግደይ ወይ ደግሞ ወይና ራያ ያባላለሁ የምሰራው ድምጻዊ ነኝ የራያ ባህል ማንነት ታሪክ በኢትዮጵያ ብሎም በዓለም እንዲተዋወቅ ከሚሰሩ ወንድሞቻችን አንዱ ነኝ ለቀጣይ ያው በቅርቡ አንድ 3 ስራዎች ይዤ መጥቻለሁ እንደሚታወቀው ሰሞኑን በሶሻል ሚዲያ ገጻችን ለጥፈነው ነበር ማለት ነው ከዛ 3 ስራዎች በጣም የተለፋባቸው በጣም ብዙ ገንዘብ ኢንቨስት የተደረገባቸው ብዙ ታላላቅ ባለሙያዎች የተሳተፉባቸው ስራዎች ናቸው እነሱ ደግሞ አንዷ አንተራያ ወይም አንድ ራያ የሚል በራይኛና በአማርኛ ስራ የተሰራች ነች አንዱ ዋርዕለ አንዷ ደግሞ መኸርጓሳ ከፍቲ የሚሉ 3 ነጠላ ዜማዎች ይዤ እመጣለሁ ከዛም ብሎም በቅርቡ ህዳር 13 እና 14 የሙዚቃ ምርቃት ፕሮግራም አዘጋጅተናል እዚህ በመዲናችን አዲስ አበባ አያት አደባባይ አካባቢ ፋና ልዩ ቁርጥ ቤት በሚለው ቦታ ላይ አዘጋጅተናል እንደዚህ ነው ድግሱን በተመለከተ በጣም ታላላቅ ወንድሞቻችን አባቶቻችን የሚገኙበት ድግስ ነው የሚሆነው ማለት ነው ድግሱ ጋር የሚገኙ ሰዎች ደግሞ ሁሉንም ነው ማለት ነው እንደ የኢትዮጵያ ህዝብ በሙሉ ማለት የራያ ተወላጅ የራያ ባህል አድናቂ የሆነ ሰው በሙሉ መጥቶ በፕሮግራሙ ተካፋይ እንዲሆን ጥሪያችንን አቅርበናል ማለት ነው እንግዲህ እንደዚህ ነው ያለው ብዙ ታላላቅ ድምጻውያን ይኖራሉ ያኔ በዛ ሰዓት የክብር እንግዶች ይኖራሉ እንግዲህ ይሄን ዝግጅት አድርገናል ማለት ነው ለዛ ቦታው በመዲናችን አዲስ አበባ አያት አደባባይ ወደ ጣፎ በሚወስደው ፋና ልዩ ቁርጥ ቤት ላይ ነው አዘጋጅተን ያለ ነው እዚህ ነው በመጨረሻ ማስተላለፈው ሐሳብ ያው እኔ ወንድማችሁ ቆንጆ ስራዎች ይዤ መጥቻለሁ እንደማኮራችሁ አልጠራጠርም ይሄ ድግስ ካለፈ በኋላ ያው እንግዲህ አልበም ይዤ ለመምጣት አስቤያለሁ ማለት ነው አልበም ዝግጅቱን እንግዲህ ጀምረናል ማለት ነው አልበሙን ስራ ከሁሉም የራያ ተወላጆች ኦር የራያ ባህል ወዳጆች አብረን በመሆን ሰርተን ወደ ህዝብ የምናደርሰው ይሆናል በጣም ቆንጆ የሆነ ስራ ሰራለሁ ያሰብኩ ነው እና ከዛም ቀጥዬ የራያ ተወላጆች በሙሉ አሁን ያለው በጣም አስከፊ ጊዜ ያልፋል አይዟችሁ እና በትግስት በጣም በተዋደደ መልኩ ለሰላም ለፍቅር ለአንድነት እየዘመርን ከሰራን ሁሉም ማልፍ ነገር አይደለም ያልፋል ፈጣሪም ያግዘናል እና እንደዚህ ነው የምላችሁ ሁሉም ቦታ ላይ የሆነ የሰላም ማጣት አለመረጋጋት ሊኖር ይችላል ፈጣሪ ሰላሙን ፍቅሩን አንድነቱን ይመልስልን እላለሁ አመሰግናለሁ